ሰላም ሰላም እንደምን አላችሁ? ውድ የዶማ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ሰላም ጤና እየተመኘው እንዴት ናችሁ? ደህና ናችሁ ወይ? ትንሽ ጠፋ ብዬ ነበር፣ ተመልሻለሁ። አሁን እንዴት ናችሁ ቤተሰብ? ሁላችሁም ሰላም ናችሁ? ለቻናሌ አዲስ ከሆናችሁ ላይክ፣ ኮሜንት እንዲሁም ሰብስክራይብ እያደረጋችሁ አበረታቱ። እንዲሁም ዩቲዩበር ከሆናችሁ ደግሞ እንደማመር ቤተሰብ ሆኖ እላለሁኝ እና እኔ መመለሳለሁኝ በሚለው ማለት ነው። እና ደህና ናችሁ? እንዴት ናችሁ? ዛሬ አንድ መልእክት ላስተላልፍ መጥቻለሁ። ካየሁትም ከሰማሁትም ከዚህም ከዛም አድርጌ ማለት ነው። ግን ጠቃሚ የሆነ ነገር ነው። ጠቃሚነቱ ምንድን ነው? በእርግጥ አሁን ወደ ኢትዮጵያ ደርሳችሁ የመጣችሁ ልታውቁት ስለምትችሉ ምንም ላይ መስላችሁ ይችላል። ነገር ግን ለማያውቁትና ረጅም ዓመት ላይ ተቀመጡ እንዲሁም ደግሞ አንደኛዬን ጠቅልዬ እሄዳለሁ ስመላለስ አልኖርም ብለው ለተቀመጡ እህት ወይም ወንድሞች ሊሆን ይችላል ጠቃሚ ነው ብዬ ማስበውን መልእክት ማስተላለፍ እፈልጋለሁ። ያ ምንድን ነው? የታዘብሽው ምንድን ነው? ከኢትዮጵያ ውስጥ ምንድን ነው የታዘብሽው? ምንድን ነው የሰማሽው ልትሉኝ ትችላላችሁ። እና ያየሁት ምንድን ነው የኑሮ ለውጥ የኑሮ ለውጥ፣ የዋጋ መጨመር እንዲሁም ደግሞ ብራችን ዋጋ ሲያጣ ለምሳሌ የዛሬ 5 ዓመት የነበረበትና አሁን ላይ አንድ አለመሆን፣ በተለይ ማለት ነው ወደ ኢትዮጵያ ሄዳችሁ የማታውቁ ከሆነ እንዲሁም ደግሞ ከ10 ዓመት በላይ ሄዳችሁ የማታውቁ እህቶች አላችሁ፣ ትደነግጣላችሁ ስትሄዱ ማለት ነው። አዲስ ነው የምትሆኑት። እንዴት ነው እንዲህ ነበረ እንደኛ ስንወጣ ብላችሁ እንድትጠይቁ ያደርጋል። እንደገና ደግሞ እንዳልጠበቃችሁት ስታገኙት ትደናገጡና ያሰባችሁትን ሳታረጉ ሌላ ሀሳብ መጥቶባችሁ ድጋሚ ሌላ ስደት ነው የምትሄዱት። ይህ እንዳይሆን ምንድን ነው እኔ የምላችሁ፣ ቆም ብላችሁ እንድታስቡ። ባላችሁበትም ቦታ ሆናችሁ መግዛት ትችላላችሁ። በእርግጥ እንዲሁም ደግሞ ሄዳችሁ በረፍት በ15 ቀንም ሊሆን ይችላል፣ በአንድ ወርም ሊሆን ይችላል። በእናንተ በሚመቻችሁ መልኩ ማከናወን ትችላላችሁ። ያ ምንድነው ብራችሁን ባንክ ላለማስቀመጥ ሲባል ማለት ነው። ባንክ ላለማስቀመጥ ምን ማድረግ አለብኝ ሲባል፣ አንድ የምታምኑትና የእናንተ የሚሆን ሰው ካለው ከናረካችሁ ማስገዛት፣ ሁለት ደግሞ እናንተ ሄዳችሁ ባላችሁ ብር በሚችለው ጠቃሚ ወይም ህጋዊ ቦታ ላይ ማዋል። አይ እኔ እዚሁ ነው ብሬን የሚይዘው ካላችሁ ደግሞ ያላችሁበት ቦታ ቆንጆ ከሆነ ወርቅ ገዝታችሁ አስቀምጡ፣ ባላችሁበት ማለት ነው። የማትፈልጉት አይ ባንክ ቢቀመጥም ባይቀመጥም እኔ ምንም ችግር የለብኝ የምትሉ ባንክ ማለት ወርቅ ገዝታችሁ አስቀምጡ ላለሁ። አይ ወርቅ ለመግዛትን ያለውበት ቦታ ስለማይመች ለማስቀመጥም ስለማይመች አገሬ ነው መላክ የምችለው ካላችሁ ደግሞ ኢትዮጵያ ላይ የሆነ ነገር ግዙበት እንጂ ባንክ ላይ አታስቀምጡ እላለሁ፣ ከታዘቡት አንጻር ማለት ነው። እና ይህን ብታረጉ እላለሁ። ሁለተኛ ነገር ደግሞ እናንተ እንድትሄዱ የምፈልገው እያንዳንዱን ዋጋ ባለንበት ሀገር የምናስብ ልጆች አሉ። እንዴት ነው አሁን የሆነ ገበያ ውስጥ ሄዳችሁ ይህን ያህል ነው ዋጋው ስትባሉ ትደነግጣላችሁ። እንዴ ብላችሁ ልትገዙት የነበረውን ወይ ያን የፈለጋችሁትን እቃ ትታችሁት ነው የምትሄዱት። ምክንያቱም እዚህ በአንድ ብር በ50 ሳንቲም የምታውቁት ስለሆነ ማለት ነው። እና እዛ ይህን ያህል 100 ብር ስትባሉ ለምሳሌ 50 ብር የምታውቁት ዋጋ ማለት ነው። የሆነ እቃ 50 ብር ሲሸጥ የምታውቁት 400 500 ሲባል ትደነግጣላችሁ እናንተ። እና በዚህም ያውቁናል። ይችማ በቅርቡ ነው የገባችው ይላሉ እና ይስቃሉ። ከኔም ከራሴ በአካባቢም ካየሁት አንጻር ነው። እና ብዙ ነገሮች አሁን በተለይ አዲስ አበባ ላይ ከሆናችሁ ደግሞ ብዙ ነገሮች ተቀያይረዋል፣ እንደ በፊቱ አይደለም። እና ቆም ብላችሁ እንድታስቡበት እንዲሁም ደግሞ ጠይቁ፣ ተደዋወሉ እዛ ያሉት ጋር ማለት ነው፣ ቤተሰብ ጋር ምናልባት
እና ግን አላችሁ ያልሄዳችሁ ይችን ነገር ሚዲያ ላይ ቢኖር ግን መስማት ብቻ ጥቅም የለውም፣ መተግበር አለባችሁ ብዬ ነው የማስበው። ማለቴ እናንተም ተጠቃሚ ናችሁ፣ ሁለተኛ እያወቃችሁት እንድትሄዱ ስለምፈልግ ማለት ነው። ሌላው ምንድን ነው ደግሞ ኮተት ብዙ እቃ አትግዙ። ከገዛችሁ ደግሞ ጠቃሚ ነገር ብቻ ለእናንተ የሚጠቅማችሁን ልብስ ኢትዮጵያ ላይ ማለት እኛ ካለንበት ኢትዮጵያ ላይ ምርጥ አለ እላለሁኝና እዛ ሄዳችሁ እሱን ግዙ። በእውነት ነው የምላችሁ። እዚህ ኮተት ነው በቃ። እዛ ሄዳችሁ ልብስ ስታዩ እዚህ ያለውን ትጠሉታላችሁ። አይናችሁ ውስጥ ሙሉ ሆኖ አታዩትም። እና ኮተት አታብዙ እላለሁ። ከገዛችሁም ጥሩ ነው ዋጋ ያለው ነገር ግዙ። እዛ ማይገኝ እዚህ የሚገኝ ምንድን ነው እዛ ማይገኘው ብላችሁ እንድታስቡ ነው የምላችሁ። እና ይህን እያልኩ እያለ ደግሞ ብዙ እቃ ልካችሁ ብዙ ቀረጥ የምትከፍሉ ልጆችም አላችሁ። እንደ በፊቱ አይደለም። አሁን ለውጥ አለው። በተለይ አዳዲስ ነገር ከያዛችሁ 2-3 እቃ ከያዛችሁ በደንብ እንደምትቀረጡ ማወቅ አለባችሁ እላለሁኝ። እያንዳንዱ ነገር እንደ በፊቱ አይደለም ለማለት ነው። ዋናው ይህንን መስራት የፈለኩት ማለት ነው። እያንዳንዱ ነገር ለውጥ ካለው ደግሞ ያው ማሰብ ግድ ይለናል። በቃ በሄድኩ ጊዜ ይህን አደርጋለሁኝ በሆነ ጊዜ ይሆናል ብለን የምንተወው አይደለም እላችኋለሁ ውድ ጓደኞቼ። ግን ረጅም ዓመት አትቀመጡ ባይነኝ እንደኔ። አይ ደግሞ አልመላለስም ካላችሁ ደግሞ ያው ባላችሁ ነገር የሆነ ነገር እንድታደርጉበት እንዴት ነው በሄድኩ ሰዓት የምፈልገውን ማድረግ እችላለሁ ብላችሁ እንዳታስቡ ነው እኔ ይሄን እምላችሁ። ይሄ ከኔም ከጓደኞችም ከሁሉም ነገር ያሰባሰቡት ነገር ነው። አንዳንዶች ሶሻል ሚዲያ ላይ ይናገራሉ፣ ግን አብዛኞቻችን እንሰማዋለን እንጂ ከኔ ጀምሮ አንተገብረውም። ብንተገብረው ግን ይጠቅመናል። የሚጠቅመን ጊዜያችን ሳይቃጠል ገንዘባችን ዋጋውን ሳያጣ ዋጋ እንዲኖረው ያደርገዋል ማለት ነው። እና አስቡበት ደጋግማችሁ ይህን የምትሰሙት ደጋግማችሁ አስቡበት፣ ተግብሩት ባይ ነኝ። መስማት ብቻ ትርጉም የለውም፣ ተግባር ላይ ከሌላችሁበት ምንም ነው እላችኋለሁኝ። ውድ ቤተሰቦች ሰብስክራይብ እንድታረጉኝ እንድታበረታቱኝ ጠይቃችኋለሁ። በተረፈ በሌላ ቪዲዮ እስከምንገናኝ ባየሁት አንጻር ደግሞ መለስበታለሁ። መልካም ጊዜ መልካም ቆይታ አላለሁኝ።